እግዚአብሔር ይመስገን እኔ ደህና ነኝ። እንደው ስምኝማ የባለፈው ልጅ የፍቅር ጥያቄ አቀረበች አንቺ ወይ እንደው ያኛው ልጅ እንደው ሽመልስ አንቺ ተገናኝታችሁ ነው አንቺ እንደው ውሃ ሂጅ ከውሃ ስቃና እንደው ወደ ላይ ትንሽ እንደሄድኩኝ መጥቶ እጄን አይዘኝም ጃርካኑን ልጥለው ምን ቀረኝ ደንግጬ እንደው ያንቺውስ ማለቂያም የለውም አይ እንደው ወይኔ እንደው እጃውን ራሱ እየተንቀጠቀጠ ነው እንደው እና ምን አለሽ አንቺ እንድም አላለኝ እንደው ቡጫቂ ወረቀት በመቀነቴ ሽጉጥ አድርጎልኝ ሄዳ ምን የሚል አንቺ እንዶችን የምትመስል ልብ ቅርጽ ስለወድሻለሁ ብሎ ሰጣኝ ወጭ በይስ እውነት እንዴ እነኚህ ዘናፈቆች አይደለም እንዴ አራሉን ባሉት ወይኔ ትርጎ ምን ሆና ነው የምትሮጠው ጃላት ምን ሆና ነው የምትሮጠው አለ ጉድሽና ላየሽ በጎችሽ የለውበትም ደሞች ሴትዮ ሄዳ ብታቃጥራው ምን ልናደርግ ነው እንደው ለምን ምን ብዬ ልነግራት ነው አይ ብታቃጥራው እንጂ ታውቂያት የለም ነው ወይኔ አይድላችን ያበጣሽ ደግ የልጅ ቤት እያጸዳሽ ነው ወይ ትጃላሽና ማማቲ ማመጣው ውሃ ቀርጬ ደግሜ በይ አንቺ ደግሞ ሄደች ብለሽ እነዛን ጓደኞችሽን ሰብስበሽ ቤቱን ባንድ እግሩ አቆሙት ደግሞ ሰማሽኝ ወጡንም ጥጄዋለሁ እያየሹ ታሞታለሽ ነው የሚሆን ነገር እንደው ጉድሽንም አልሰማሽ እና ምን ተፈጠረ ያቺ ነፍናፋ ስንታየው እንደው ከዛ ከቆለኛው ጋር አብራ ስትጎናተል አላየኋትም መሰለሽ አረ የተቸከቸከ ቀይ እስክሪብቶ ነገርም በእጇ ሰጥቷታል አረ ጉድ ነው ይቻስ መሳይ የኔም አይደል እያስፎክር ያላየውሽ መሰለሽ እንዴ እሱ ራሱ የኔ ነሽ እያላል እንዴ እኔ ካሁን ከተኛ ሰጥቷል እንዴ አንቺ ነሽ እንዴ አንቺ ነሽ ቢዚ ሰላም ማለት ይሄ ሰላምሽ እንሳትማቦ አውሪጂ በይ ጭራሽ መጥረጊያውን አላነሳሽም ቤቱንም እንደዚህ እንደተውኩት ነው የሄድኩት አይ አረንዳው ፈጣሪ እንደው መስሉ ታቃጥይ እንደው ፈጣሪ ተቃጣይ ብሎኛል መቼም አንቺ ሰጥቶኛል አንዴ እንደው አንቺ ልስ ይወለድኩ በቃ አንቺ ደግሞ የኩበቱ ማንሻም አምጪ ኩበቱን አልተፈጠርሽም እኔም ጩማቱ አንቺ እንደው የሰጣች ይሄንን እንኳን አንቺ ብዬሽ እዚያ ነው አረንዳው ፈጣሪ አንቺ ሲሰጠኝ መቼም ተቃጣይ አራት የብራኔ
ነው? ሁሉ መሬት ይጨርሳል። የተነሳችው ወይ ግዢማ በወግጂ እኔችንማ ካልጨረስኩት ኧረ አሁን ዝም በይልኝ። ተኝማ እኮ ተኝ የእኔ ልጅ ተኝ። ኧረ እኔ ሄጄማ እሷን ባቴ ሄጄ ያዙልኝ። ኧረ ያዙልኝ። አስበላችሁ እቺ ዘነቡ ነው። ኧረ ያዟት ሄደች። ኧረ ያዟት። ኧረ ለካለቻችሁ ምቀኛ ላይ እህሌን አስጨርሰሽ ማናት? ላይ ዘነቡ ዘነቡ ነይ ውጪ ዘነቡ ነይ አንቺ ዘነቡ። እቺ ምቀኛ ድሮኑ ምቀኛ ከሩቅ አይመጣም። ነይ ውጪ ነይ እንጂ ምን ታፈጫለሽ ደግሞ እህሌን አስበልተሽ? ወቆችሽ ለመሬት የለቀሽ እንደዛ ሁሉ እራት ላይ ሰጣችሁ። እንደ ራስ ቅማላት ነዝኛ እንጂ ያትነዝኛ አልኩሽ። ምን ይሻላል። እስኪ ለመሆኑ እዚህ ያመጣችሁ ጉዳይ ምንድነው? እስኪ ወዲህ በሉ። እኔ ነኝ ባለ ጉዳይዋ። እኔ ተበዳይ ትላኝ። ይኸው ስንተኛውን መሰለሽ እንዲህ ስታረገኝ? እኔ መቼ በደልኩሽ? እስኪ ኧረ እኔ ምን ማርበደልኳትም አባ ምንም አላረኳት። ይኸው እንደው እኔን ስታይ እንደው አይኗ እንደው ደም ነው የሚለብሰው። እስኪ ተረጋጊ አንቺ። ቆይ ምንድነው ያረገችኝ? እስኪ ሰላም ብዬ ልጄን ቡና ፊ ብዬ ቤት ጥረጊ ብዬ አገር ሰላም ብዬ ብወጣ ይኸው እህሌን አስበልታ በጎቹ አለቃ። እሷ እኮ እኔንም ልትገለኝ ነው የምትፈልገው። አልሳካላት እንጂ ዝም በይ ተፈጣሪ ጋር እናወራለን። ፈጣሪ እዚህ አታንኪው እሺ። እኛ እዚሁ በርሳችን እዚሁ አባይ ፍቱን እንደው ይዛ የሷ እህል አስበልተሻል አንቺ? አዎ አስበልቻለሁ። እንደው አንቺ ከሰው ጋር እንደው አታጠቃጭኝ አላልኩሽም? እቺ ሴትዮ እንደው ነገረኛ ነች። እንደዚሁ አታያይኝ ከሰው ጋር ልኖርበት። እስቲ አንቺ ልጅ ታይ ግን ታይ አላልኩሽም? አሁን ምን ላድርግሽ? ታጭኛለሽ ብዬ እኮ ነው ያልነገርኩሽም። አንቺ ከሰው ጋር አታያይኝ ልኖርበት አላልኩሽም? ወይ ደግሞ ከማጋ እንደሱ እኮ አይደለም። በአጋጣሚ የሆነ ነገር ልነግራችሁ ነው። በአጋጣሚ ሰበብ እንደው አይጠፋም፣ እንደው ምክንያት አይጠፋም። እናንተ ምን ይሻላል ብታቀርጡ አድርግልን። ከዚህ ይኸው ተበዳይ ነኝ ባላወቀ አድርገሽ ልጅሽን ተቆጥተሽ እኔ እህል ያቺ ታዩ በቃ አሁን ነገሩን ሰምተናል። ከግራም ከቀኝም ነገሩን አብርቱ። ሌላው የኛ ጉዳይ ነው። በቃ በዳዩን ተበዳዩንም አውቀናል። ነገሩን እኛ እንክሳለን፣ እንገምታለን የጠፋውን የወደመውን። በቃ እናንተም ቁጭ በሉና የተጣላችሁትን ታረቁ፣ ይቅር ተባባሉ። ኧረ አባይ ተውኝ እስኪ። ኧረ እንደዚህም አይደለም፣ ይሄ ባህላችንም አይደለም። ይቅር ተባባሉ እንጂ እንዴ ዛሬ አስታርቃችሁ ነገ ትወጣለች። መምጣት አይቀርም። አንቺ ነሽ እኮ የምትነጂሽ። አንቺ መጣሽ ያውቀዋል እሱ። አልመጣሁብሽ መጣሽ። ዘም በይ እኔ መስዋዕት ብዬሽ ነው። ዘም በይ እንኳን እዚህ ጋር ቁማችሁ አትጨቃጨቁ። እኛን አታከብሩ እኮ ባህል አታከብሩ። እናንተ እንደው ፍቱን እስቲ ገላግኝ ከዚህ። በቃ ይቅር ተባባሉ። የጠፋውን እህልም ይካሳል። አረ እኔ ፈጣጣለሁ እንደው እኮ በቃ ስለዚህ ይቅር ተባባሉ። ሰላም ነው ማለት ነው ፈልገው እኮ ታይ ይቅርታ ጠይቂ። አንቺ ይቅርታ ጠይቂ። ታዩ እና ይቅር በያት እስኪ ነይ። ይቅርታ ልታረ አረ እንደዚህም አይደለም። ነይ ችግር የለውም። የሰው ልጅ ምንም አያጠፋ የለም። ነይ ልጄ ነይ።
እኔስ እንደው ቀስ እማዬ እንዴት ዋሉ? አላለፍን በጣም